ሰላም ጤና ይስጥልኝ ወደ ቻናላችን ተከታታዮች የዛሬ አዳዲስ መረጃዎችን ይዘን ቀርበናል። እስከዚህ ታችን ፍጻሜ ድረስ እንድትከታተሉ የጋበዝን አርዕስታትን አስቀድማለን። የሐሳብ ልዩነትን በጦርነት ለመፍታት የሚደረግ ሩጫ መቆም አለበት ሲሉ ጀነራል ሳሞራ ይኑስ አሳሰቡ። የፓን አፍሪካ ሰርጂካል የጤና አጠባበቅ ፎረም በአዲስ አበባ ከተማ የተካሄደ ነው። የዓለማችን ታዋቂዎች የጤግረስና የፍራጥስ ወንዞች የደረቁ ነው ተባለ። በአሜሪካ ኬንታኪ ግዛት በደረሰ አውሮፕላን መከስከስ አደጋ የሰባት ሰዎችን ሕይወት አለፈ። በፓን አፍሪካ ሰርጂካል የጤና አጠባበቅ ፎረም በአዲስ አበባ ከተማ መካሄድ ጀምረዋል። ፎረሙ ዛሬን ጨምሮ ለተከታታይ 3 ቀናት የሚቆይ ሲሆን ኢትዮጵያ ከአፍሪካ ህብረት፣ ከአፍሪካ ሲዲሲ እና ከፓን አፍሪካ ሰርጂካል ጤና አጠባበቅ ጋር በመተባበር አዘጋጅተዋለች። በመድረኩ በአፍሪካ መሰረታዊ መስፈርትን ያሟሉ የጤና አጠባበቅ ስራዎች እንደሚያስፈልጉና መሰል ስራዎችን በአግባቡ ሊከናወኑ እንደሚገባ ተመላክተዋል። በተጨማሪም የሰርጂካል ጤና አጠባበቅን ለማሳደግ በእቅድ ላይ የተመሰረቱ ስራዎች ግዴታ መሆናቸውን የተገለጸ ሲሆን ለአፍሪካውያን በጤና ዘርፍ በቂ ግንዛቤ ማስጨበጥ እንደሚገባ ተጠቅሰዋል። ከፎረሙ ጎን ለጎን በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ እና በቸርችል ጤና ጣቢያ በቀዶ ሕክምና ዙሪያ የተሰሩ ስራዎች ላይ የመስክ ምልክት ይደረጋል። በመድረኩ የአፍሪካ ህብረትና የአፍሪካ ሲዲሲ አመራሮች፣ ከ40 ሀገራት የተውጣጡ የጤና ሚኒስትሮች ተወካዮች፣ የፓን አፍሪካ የጤና አጠባበቅ አመራሮች እንዲሁም 150 የሰርጂካል ባለሙያዎችና ጥሪ የተደረገላቸው እንግዶች ተሳትፈዋል። የሐሳብ ልዩነት በጦርነት ለመፍታት የሚደረግ ሩጫ መቆም አለበት ሲሉ ጀነራል ሳሞራ ይኑስ አሳሰቡ። በትግራይ ክልል ውስጥ የሐሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ሲሉ የቀድሞው የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ ይኑስ አሳስበዋል። ልዩነቶች በሰላም ብቻ መፈታት አለባቸው ሲሉም አስገንዝበዋል። ጀነራሉ ከዚህ ቀደም ችግሮችን በውይይት መፈታት ባለመቻሉ የተቀሰቀሰው ጦርነት የትግራይን ህዝብ ከባድ ጉዳት አድርሶበታል። ህዝቡ እስካሁን ድረስ የጦርነቱ ጦስ በጫንቃው ተሸክሟል ብለዋል። በመሆኑም እንደዚህ አይነት ከባድ ስህተት መደገም የለበትም ሲሉም አሳስበዋል። ከዚህ ቀደም የተፈጸመው ከባድ ስህተት የትግራይን ህዝብ ዋጋ መክፈሉን የተናገሩት ጀነራሉ አሁን የትግራይ ህዝብ የጦርነት በቃኝ ብለዋል ሲሉም ለአዲስ ዘመን ጋዜጣ ተናግረዋል። በሆነ አጋጣሚ የጦርነት አዝማሚያ ቢፈጠር እንኳ ህዝቡ ይህንን የመደገፍ ሐሳብ እንደሌለውም ገልጸዋል። ጀነራሉ ጦርነቱ ብታሸንፍም ባታሸንፍም ጣፋጭ ሆኖ ያውቅም፣ በክልሉ በርካታ ወጣት ህይወትን አጥተዋል፣ እናቶችም በሐዘን ተጎድተዋል፣ ተቸግረዋልም። በመሆኑም ህዝቡ በተደጋጋሚ ውጊያ ውስጥ ሊማገድ አይገባውም ሲሉ ተናግረዋል። ልዩነቶች በሰላም ብቻ መፈታት አለባቸው በሚል እምነት መጽናት እንደሚያስፈልግም አስገንዝበዋል። በክልሉ የጦርነት ችግር ይመጣል እያሉ ያልተጨበጠ ወሬ የሚናገሩ የጦር ጀነራሎችን እሰማለሁ ያሉት ጀነራሉ ይህ ግል ሐሳባቸው ሊሆን ይችላል፣ እኔ የምላቸው ግን የእውነት የህዝብ አገልጋይ ከሆኑ በትግራይ ክልል ያለውን የጸጥታ ችግር መፍታት የመጀመሪያ ጉዳያቸው ሊያደርጉት ይገባል ብለዋል። በኢትዮጵያ ያደገ የመጣው የኢኮኖሚና ፖለቲካ ፍላጎት የሚመልሰው የባህር በር ነው ተባለ። የኢትዮጵያ የባህር በር ጥያቄ ያደገ የመጣውን የሀገሪቷ ህዝብ የኢኮኖሚና ፖለቲካ ፍላጎት የሚመልሰው መሆኑን በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጀነራል አምባሳደር ዘሪሁን አበበ ተናግረዋል። ኢትዮጵያ በታሪኳ የራሷ የባህር በር የነበራት ሀገር ብቻ ሳትሆን ከፍ ያለ የባህር ላይ ስልጣኔ የነበራት ሀገር እንደነበረች አንስተዋል። የኢትዮጵያ የባህር በር ጥያቄ የሀገሪቷን ብሔራዊ ጥቅም መሰረት ያደረገ እንዲሁም ከፍ ያለ የደህንነት ስጋትን ከግምት ያስገባ መሆኑን ገልጸዋል። በመሆኑም የባህር በር ተጠቃሚነት ማረጋገጥ ለኢትዮጵያ ህልውና ጉዳይ ነው ብለዋል አምባሳደር ዘሪሁን አበበ። ጋዜጠኛና የታሪክ ተመራማሪ ጥበብ በለጠ በበኩላቸው ከቀይ ባህርና አባይ ወንዝ ጋር ተያይዞ ስሟ የሚነሳው ኢትዮጵያ ህልውናዋ ከሁለቱ ውሃዎች ጋር አብሮ የተገመደ ነው ብለዋል። ለብዙ ዘመናት ትልልቅ መርከቦች የነበራት ኢትዮጵያ ቀይ ባህርን አቋርጦ ከሌላው ዓለም ጋር የንግድ ልውውጥ ታካሂድ እንደነበር የታሪክ ድርሳናት ያሳያሉ ያሉት የታሪኩ ተመራማሪ ቀይ ባህር ለኢትዮጵያ ህልውናዋ ነው ሲሉ ገልጸዋል። የቀይ ባህርና አባይ ለኢትዮጵያ የአንድ ሳንቲም ሁለት ገጽታ መሆናቸውን ትውልዱ ሊገነዘብ ይገባል ያሉት ደግሞ የፖለቲካ ሳይንስና የፍልስፍና ምሁር ዶክተር ሰሎሞን አሊ ናቸው። ዘገባው የኤቢሲ ነው። በኢትዮጵያ ታግቶ የነበረ ኬንያዊ በ3 ሚሊዮን የኬንያ ሽሊንግ ክፍያ ተለቀቀ። በአማራ ክልል ደብረ ብርሃን ከተማ ጥቅምት 18 ቀን 2018 ዓ.ም ከስራ ቦታው ታግቶ የነበረ አንድ ኬንያ 3 ሚሊዮን የኬንያ ሽሊንግ ቤዛ ክፍያ ከከፈለ በኋላ መለቀቁ ተዘግቧል። የኬንያ ካቢኔ ጉዳዮች ኃላፊ ሙሳሊያ ሙዳቬዲ እንደገለጹት ሳሙኤል ምቡጋ የተባለው ግለሰብ በአሰሪው 3 ሚሊዮን የኬንያ ሽሊንግ የቤዛ ክፍያ ከተፈጸመ በኋላ ተለቆ ወደ ኬንያ ተመልሰዋል። ግለሰቡ ከአዲስ አበባ በ120 ኪሎ ሜትር ርቀት ላይ በምትገኘው ደብረ ብርሃን ከተማ
አንድ የመስታወት ማሸጊያ ፋብሪካ ውስጥ ስራ አስኪያጅ እንደነበር የኬንያ መገናኛ ብዙሃን ዘግበዋል። ሳሙኤል ምቡጋ ከታገተ በኋላ በኢትዮጵያ የሚገኘው የኬንያ ኤምባሲ ባለፈው ማክሰኞ ጉዳዩን ለኢትዮጵያ ባለስልጣናት ማሳወቅንና ለማስለቀቅም ድርድር መጀመሩን ገልጿል ተብሏል። በተጨማሪ የኬንያ ኤምባሲ የኢትዮጵያ ኤምባሲ የታጋቹ ቤተሰቦችና አሰሪው ግለሰቡ እንዲለቀቅ በመደራደር መርዳታቸውና አሰሪው ቤዛውን ከከፈለ በኋላ ሰኞ ጥቅምት 24 2018 ዓ.ም መለቀቁ ተዘግቧል። ወደ ውጭ መረጃ ስናልፍ በአሜሪካ በጭነት አውሮፕላን መከስከስ አደጋ የሰባት ሰዎች ህይወትን አለፈ። በአሜሪካ ኬንታኪ ግዛት ትናንት ምሽት በደረሰ የዩፒኤስ ጭነት አውሮፕላን መከስከስ አደጋ የሰባት ሰዎች ህይወትን አልፏል። የጭነት አውሮፕላኑ ከሉዊስቪል መሐመድ አሊ ዓለም አቀፍ አውሮፕላን ማረፊያ መብረር በጀመረ ጥቂት ደቂቃዎች ውስጥ መከስከሱ ተመላክተዋል። የኬንታኪ ግዛት አስተዳዳሪ አንዲ ቤሽር የጭነት አውሮፕላኑ ከተነሳ በኋላ ብዙም ሳይቆይ የመፈንዳት አደጋ እንዳጋጠመው አስረድተዋል። በተከሰተው አደጋም እስካሁን የሰባት ሰዎች ህይወት ያለፈ ሲሆን 11 ሰዎች ላይ ደግሞ ከባድ ጉዳት መድረሱን አመላክተዋል። የሟቾች ቁጥር ሊያሻቅብ እንደሚችል የጠቆመው የአደጋን መንስኤ ለማወቅ ምርመራ የተካሄደ ይገኛል ነው ያሉት። አደጋውን ተከትሎ የተፈጠረውን የእሳት አደጋ በፍጥነት መቆጣጠር መቻልን ገልጸዋል። የበረራ ቁጥር 2979 የሆነ የጭነት አውሮፕላን 38000 ጋሎን ነዳጅ ጭኖ ወደ ሆኖሉላ ሊያቀና እንደነበር ቢቢሲ ዘግቧል። የዓለም ስልጣኔ መሰረት የሆኑት ሁለት ታዋቂ ወንዞች ኤፍራጦስና ጤግሮስ የደረቀ ነው ተባለ። በኢራን አጋጠመ በተባለው ታሪካዊ የድርቅ አደጋ የቴህራን ከተማ ዋነኛ የመጠጥ ውሃ ምንጭ በመጪዎቹ 2 ሳምንታት ውስጥ ሊደርቅ ይችላል ተብለዋል። በዚህ የተነሳ ቴህራን የውሃ ጥም ሊያጋጥማት ይችላልም የሚል ስጋት ተፈጥሯል። አሚርካቢር ግድብ የተባለው የከተማዋ የመጠጥ ውሃ ምንጭ በአሁኑ ጊዜ መያዝ የሚችለውን 8% ውሃ ብቻ እንደያዘ ተገልጿል። የያዘው ውሃም ቴህራን ሊያጠጣ የሚችለው ለመጪዎች 2 ሳምንታት ብቻ መሆኑ ተነግሯል። በኢራን ከ10 ዓመታት በኋላ ከባድ ድርቅ ተከስቷል ሲባል በቴህራን አካባቢም የእርጥበት መጠኑ በ100% ቀንሷል ተብሏል። የ10 ሚሊዮን ሰዎች መኖሪያ የሆነችው ቴህራን ነዋሪዎቿ በቀን 3 ሚሊዮን ኩቢክ ሜትር ውሃ ይጠቀማሉ ተብሏል። በተመሳሳይ የኢራን ጎረቤት ኢራቅ ከ1993 ወዲህ ከባድ ድርቅ ያስተናገደች መሆኑ ተዘግቧል። የዓለማችን የስልጣኔ መሰረት የሆኑት ሁለቱ ታዋቂ ወንዞች ኤፍራጦስና ጤግሮስም የውሃ መጠናቸው በ27% ቀንሰዋል መባሉን አልጀዚራ ዘግቧል። የተወደዳችሁ የቻናላችን ተከታታዮች ለዕለቱ ያዝናቸው መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ ከልብ የመሰግንን። ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በመጋበዝ እንሰናባታችኋለን። ሰላም።